ታሪክ ላይ አንዳንድ እውቀት አለን የሚሉ ሰዎች በራሳቸው በተናገሩት ነገር ራሳቸውን ጠልፎ ሲወድቁ እናያለን። በዚህ ዙሪያ አንድ ሳስበው የሚያስገርመኝ ታሪክ ልንገራችሁ። ከክርስቶስ ልደት በፊት በ210 ዓመት ክሪስፐስ የተባለ ፈላስፋ የግሪክ ዋና ከተማ በሆነችው አቴንስ የተባለች ከተማ ውስጥ ይኖር ነበር። ክሪስፐስ ስቶይሲዝም የሚባለውን አመለካከት መሰረቱ ከሚባሉ ሰዎች አንዱ ነው። ይህ አመለካከት ላይ በመቶ የሚቆጠሩ መጽሐፎችን ጽፏል። ብዙ ተከታዮቹንም አፍርቶ ነበር። ስቶይሲዝም ማለት የሰው ልጅ አመዛዝኖ መወሰን እንጂ በስሜት ምንም ነገር ቢፈጠር መጓዝ የለበትም የሚል አስተሳሰብ ነው። ግን ሁሌ ሰው ባሰበበት አይውል የሚባለው ነገር ሲጋር የሆነ ጊዜ ክሪስፐስ ከተማውን ዞር እያለ እንዳለ መንገድ ላይ ተከምሮ የተቀመጠን በለስ አህያ መሃል ላይ ቆማ በለሱን እያግበሰበሰች ስበላ ያታል። ክሪስፐስ ቆም አለና ሁኔታው ስላሳቀው መሳቅ ጀመረ። አጠገቡ ላሉት ሰዎች ወደ አህያው እየጠቆመ የበላችሁ እንዲወርድላት ወይን ስጧት ትጠጣ እያለ ከቀድሞ ይበልጥ ፍርስ እያለ መሳቅ ጀመረ። ወይን ጠጥታ የሰከረች አህያ በለስ ለመብላት ስትሞክር አእምሮ ላይ የሚያስቅ ሁኔታ ፈጥሮለት ነበረ። ክሪስፐስ መሳቁን ማቆም አልቻለም። በአካባቢው የነበሩ ሰዎች ተሰበሰቡ። ምን ሆኖ ነው በሚል አስተያየት ቆመው እያዩት፣ በዚህ መሃል ግን ክሪስፐስ ትን አለው። ትንፋሹ እየቀዘቀዘ እየደከመው መጥቶ የቆመበት ቦታ ላይ ወድቆ ሕይወቱ አለፈ። ከዚያን ጊዜ በኋላ የግሪክ ነዋሪዎች ስለ ራስ መቆጣጠር አስተምሮን አስተማሪው ራሱ በፈተናው ወደቀ ብለው ይተርቱ ነበር።